እንዴት አንተ ብቻውን ትተዋለህ? እኔ አደራረልኩም የሱን ነገር አደራረልኩም። የመጀመሪያ ለምን ታለቅሻለሽ አንቺ? እንዴ አላለቅስም። እኔ ጥሩ ነገር አላውቅም። ስታመም መሜ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነቴ የምታስብልኝ እንዴት ካንተ ርቄ ምን ሰው ይውጣልኝ ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ይሻላል አይከፋም ዝምታ ይሁን የነባጃ ቤተሰቦች በአገር ውስጥም ከሀገር ውጭም ያላችሁት ሰላማችሁ ይብዛ። ያው ዛሬ ዝብርቅርቅ ያለ ስሜት ውስጥ ነኝ። የእውነት ደስ ይበለኝ ይክፋኝ አላቅም፣ ግን ደግሞ እናንተ ማወቅ አለባችሁ ይህን ነገር። ምክንያቱም ደግሞ ከመጀመሪያው ጀምሮ የምታውቁት ነገር ነው። በጣም ግራ እየገባኝ ነው። ምን እየተፈጠረ እንዳለ ምን እየሆነ እንዳለ አላቅም። ብቻ ግን እናንተ ማወቅ ስላለባችሁ ካሜራ ይዤ ቪዲዮ ይጃለሁ ዛሬ። በእርግጥ ለእናንተም ራሱ ለመናገር ግራ ገብቶኛል። የእውነት ለማሂ ምን ብዬ እንደምነግራት አላቅም። በዚህ አጋጣሚ የምነግራችሁ ነገር እንኳን ደስ አላችሁ። ማሂ ከእስር ቤት ተፈታለች። የምር በጣም ደስ የሚል ነገር ነው። ግን ደግሞ በዚሁ እንትን ደግሞ የሚያስከፋ የሚያሳዝን ነገርም አለ። እኔ በሌለሁበት ነባንም ቆይ ያልኩት ነበር። በዛ አጋጣሚ እኔ ደግሞ ስራ ነበርኩና ስልክ ልደውል ሲለኝ ራሱ አልሰጠም ምናምን ብዬው ነበረ። ግን እሱ በጣም እንትን ብሎ ስለነበረ የግድ ሲያስጨንቀኝ ሰጠሁት። ከዛ በኋላ ያለው ነገር በጣም የሚያስከፋ በጣም የሚያስደብር ነገር ነው። የእውነት ጥሩ ስራ ማውራትም አልነበረበትም፣ መደወልም አልነበረበትም። ትንሽ ቢታገሰኝ ትንሽ ቢጠብቀኝ እኔ አወራው ነበር ልጁን። ምክንያቱም እኔ ነበርኩ እንደ ሽማግሌም ሳወራው የነበረው። ግን ዛሬ የሚያስደስት ግራ ገባኝ እኮ። እና ቤተሰቦች ማሂ ያው በዋስ ተፈታለች። እንኳን ደስ አላችሁ ብያለሁ። ግን ደግሞ ነባ ደግሞ ያለበት ነገር በጣም የሚያስጠላው፣ ቤት የለም። ትፈልገው ነበረ፣ ሰፈርም አፈላለኩት፣ ስልኩም አይሰራ። ይህን ጓደኞቹ በሙሉ ደውዬላቸዋለሁ። ምንም ስለሱ የሰማነው ነገር የለም። ለምን ልጁ ደግሞ ስደውለት እያነሳልኝ አይደለም። ጭራሽ መጨረሻ ላይ ስልኩን ዘጋብኝ። ደግሜውን ሞክሬለት አሁን ሲዊች አደረገው። የእውነት በጣም ግራ የሚያጋባ ስሜት ላይ ነው ያለሁት እኔ ራሱ። ያው ግን እናንተ ማወቅ ስላለባችሁ ይህን ነገር የግድ ካሜራ ይዤ መጥቻለሁ። ማሂንም ደውዬላታለሁ። አልወጣም ብላኝ ነበረ። ለእሷ ደግሞ ምን ብዬ መናገር እንዳለብኝ አላቅም። ምን እንደምላት ነው ግራ አይገባኝ። ከዚህ በፊት እንደዛ ተፈጠረ እኔ እንጃ። እኔ ብቻ ነገሮች ሁሉ ወዴት እያመሩ እንደሆነ አላቅም። እስኪ ብቻ ትምጣና ምን ብዬ እንደምነግራት አላቅም። ግን ላውራት እኔም ብቻዬን ይዤው ነገሩን እንትን ከምል አሳውቄ እሷንም ቢሆን ነገሩን ለጋራ ብናረገው ይሻላል ብዬ ነው። እናንተ ማወቅ አለባችሁ ብዬ ስላሰብኩ ነው። እና እንጠብቃት እስኪ
ደውዬላታለሁ በርግጥ ማይ ሰላሙ እንኳን ይረስ ሰላም በጣም እንኳን ለመንተ ይቀርላል እንዴት ነሽ? ደህና ነሽ? ደህና ነኝ። እንግዲህ እንጂ ደህና ነኝ። ምንድን ነው የተፈጠረ ነገር አለ? ስልክ ስደውልለት እንትን አይልም፣ ስልኩ አይነሳም። የሆነ ደግሜ ስደውል ደግሞ ጥሪ እያስተላለፈ ነው ይላል። ከጭንቀት ለጭንቀት ምንድን ነው የሚቆጠረ ነገር? አሞሽ ነበር እንዴ? ኧረ ደህና ነኝ። እዛ ያለ አይደል ብዙም አይመችም ያለው ነገር ለዚህ ቻልኳን ጊዜ ራስ ፈታሽ ዋናው አንቺ ደህና መሆንሽ ነው። ካሜራ ይዘን ያው ካሜራ በሰላም ባርክሽ። ሃይላንድ ቤተሰቦቻችን እንዴት ናችሁ? እንግዲህ የተፈጠረው ነገር እያያችሁ ነው። በእኛ በኩል እየተጨነቃችሁ ነውና አንዳንዴ ምን ችግር ምንድነው እየደጋገመ አይደለም የሚመጣው። ለዛ ነው እኔ እንግዲህ በዋስ ተፈትቻለሁ። ያለው ችግር ህግም እንትን የሚለው ነገር ስለሆነ ምንም እንዳትጨነቁ ተፈትቻለሁ እና ስለኔ ተጨነቃችሁ ያሰባችሁልኝ ከልብ በጣም አመሰግናለሁ። ምን እንደምላችሁ አላቅምና ያለው ነገር ሁሉም ነገር ያሳዝናል። ድርጊቱም ያሳዝናል። ምን እንደምላችሁ አላቅምና የተጨነቃችሁልኝ ከልብ አመሰግናለሁ እና ያው ቤተሰቦችሽን በጉጉት እየጠበቁሽ ነበር? አዎ በጣም ታውቃለህ፣ እያየሁ ነበረ። ጠዋት ነው እንትን ያለው በዋስ የለቀቁኝና ያው እኔማ እኮ እዛው ነው እንትን ያልኩልሽ ራሱ እንዳጋጣሚ እቺ ጋር ሶሪ ስልክ ስደውልለት ለነባኩ አላንሳልኝ ሲል ስልኩ ይጠራል። ገዛም ደግሜ ስሞክረው ደግሞ ጥሪ እያስተላለፈ ነው። መቼ ነበረ መንጥሳለ እያወራኝ ነበረ ስለ ስሜቱ ጉዳይ ምናምን ማለት ነው። ከዛ በኋላ አልመጣም። በቃ እኔም ቤተሰብ ፋሚሊ እንትና መጣ ያለውን ነገር እንትን ታያለሽ ስጠብቀው አልመጣም። ምስል ቤቱ ምናምን እኔ የተፈጠረ ነገር ምንድነው ችግር አለው? እንደውም በአካል አግኝቼ ለማውራት ፈልጌ ነው አንተንም በስልክ ያላወራው። ያው እኔማ ስልክ አላነሳልኝ እንደ አጋጣሚ ደግሞ ቢዚ ነበርኩኝ ትንሽ እና አንቺ ጋር ይመጣል ስጠይቅ ደግሞ አንቺም ደግሞ ወጣልሽ ነው ነገር አሉ። ጠዋት ነው ያሱት። እዛው ነው የደወልኩልሽ ይዘው ፍላት ምን የተፈጠረ ነገር አለ? እኔ አሁን ምን ኢሜጅ ምን መሰለ እኔ በጣም እየደከመኝ እንትን እያልኩ ነው። በቃ እየታመምኩ ነው። ራሴም ልክ አይደለም። እኔ የሆነ ጭንቀት ነገር ካለ እዛው እስር ቤት ብቀመጥ ይሻለኛል። ብቸኝነት ማለት ነው። የተፈጠረ ነገር ካለ ንገረኝ። እኔ ራሴን አይበል በጣም እንትን እያለኝ እየታመምኩ። እሺ ስልክ አለ ማንሳት ነው። ከዛ ደግሞ ለምንድነው ጥሪ ያስተላለፈ ነው የሚያስብለው ስልኩ? ምን አድርጌው ነው? እኔ የበደልኩት ነገር አለ? ለምን እንትና ማለት ወስኛለሽ እንዴ? የሆነ ነገር ሆኖ ሊሆን ይችላል። እሺ እንኳን አታስቢው። እኔ የሆነ ነገር መሆኑ ብዬ እኮ ነው። ስንት አይነት እያሰብኩ ነው እኮ። አንድ በኩል ስልኩ ይጠራል፣ በዛ ላይ ደግሞ ጥሪ እያስተላለፈ ነው ይላል። እሺ ምንድነው የሆነው ነገር?
ከዚህ በፊት አልተገናኛችሁም? ያወራ ነገር የለም? እኔ ጋር ምንም አላወራንም። በቃ እኔ አላውቅም። እግዚአብሔር እንዴ ለምንድን ነው አላውቅም የምትለው? እንዴ ጓደኛ አይደለ እንዴ? እንዴ አብራችሁ እያላችሁ እንዴት አላውቅም ትላለህ? እኔ ስራ ነበረኝ። አንተ ልትጠይቅሽ የመጣ ቀን እሺ ጥሎኝ ሄዶ ነው? እኔ ላለማውራት ጥሎኝ ሄዶ ነው ሌላ ቦታ? እንደዚህ ያደርጋል ልጅ ታስቢያለሽ አንቺ? በቃ ከኔ ለመለይ ከፈለገ ወይ ጥሎኝ ሄዶ ይሆናል አላውቅም። ጭራሽ እንደዛ ያስብ ነው ሳይሆን እሺ ወይ ልጁ ጥቃት ነገር ቢያደርስበትስ? ማይ አሁን ምን ብዬ መናገር እንዳለብኝ አላውቅም። በቃ እኔ በቃ ልጁ ጋር ደውለለታል ያንኛው ጋር ስልክ ይዘጋብኛል እሱ። እሺ ምን ሆኖ ነው? ለምን ትንክለኛለህ? ታስጨንቀኛለህ? እኔ በቃ እኔ ነገሩን በቃ ግራ እያጋባኝ እኮ ነው። እኔ ልደሰት ልከፋ አላውቅም። እኔ ግራ እየገባኝ ነው እውነት። አሁን እሱ ለምን ታስጨንቁኛላችሁ? የተፈጠረ ነገር ካለ ለምን አትነግረኝም? እየደበከኝ እኮ ነው። ያስታውቅብዋል። ምን መስለሽ ማይ? ምንድነው የሆነው ነገር ንገረኝ። አንቺ ጋር ሲመጣ ቪዲዮ ያው ለቤተሰቦች ሁሌም ያሳይ አይደል? አዎ። እና ልጁን እናገኘው ምናምን ብሎኝ እኔ አልቻልኩም። በቃ በዛን ቀን አልቻልኩም። እና በጣም ሲያስጨንቀኝ አንቺ ደግሞ በጣም እንድትወጪ ይፈልጋል። እኔ ነግሬዋለሁ በዚህ ጉዳይ እኮ ህግ ነው እሱና እኔ የሚዳኝም። በቃ እሱም ተወግቷል፣ እኔም ጥቃት አድርሼበታለሁ። ለምን እሱ እንትን ይላል? እኔ አላውቅም። ብቻ በቃ ስደውልለት ለሱም አይሰራም፣ ይዘጋብኛልም። እሺ ምንድነው ንገረኝ። ለምን እንትን በለኝ ንገረኝ። ቤትም ስሄድ የለም፣ ጓደኞቼ ጋር ሁሎች ጋርም ደወልኩ፣ ምንም ነገር የለም። የነባም ስልክ ጥሪ አይቀበልም። አንዳንዴ ደግሞ ይጠራና ሁለቴ ተጠርቶ ይዘጋል። ብቻ ምን እየተፈጠረ እንደሆነ አላውቅም። እና ልጁ ጋር ተገናኝቷን እያልከኝ ነው ማለት ነው? አላውቅም። እኔ የተፈታሁት በዚህ ጉዳይ ነው። ንገረኝ። እሺ በምንድን ነው የተፈታሁት ጉዳይ? በቃ በዋስ ነው የወጣሽው ነው ያሉኝ። ምንድን ነው ሊገባኝ አልቻለም። እኔም እሱ በገንዘብ ዋስ ወጣልሽ ነው ያሉኝ። እኔ ደግሞ እርግጠኛ አልሆንኩም። እዛ ግን በገንዘብ ዋስ ነው ወጣችው ምናምን ነገር ነው ያለኝ። አናግሬው ነበር እዛ ተንሽ ነው። ምንድን ነው? እሺ ንገረኝ። ምን ግራ ገብቶኛል የእውነት። ምን ማድረግ እንዳለብኝ አላውቅም። ልጸጸት፣ ልደሰት አይደለም? ንገረኝ። የሆነው ነገር ካለ ንገረኝ። ለምን ታስጨንቀኛለህ? እኔ እንዳንቺ እኮ ነኝ። አላውቅም እኮ ግን በቃ አፈላለኩ። ጓደኛዬ አይደለ? እንዴት ለምንድን ነው የማታውቀው? ንገረኝ። እኔ አልነበርኩም እያልኩሽ አይደል እንዴ? እንዴት አንተ ብቻውን ትተዋለህ? እኔ አደራ አላልኩም? የእሱን ነገር አደራ አላልኩም? እሺ አንገሉት ቢሆንስ እኔ በምን አውቃለሁ? ወደዛ ቪዲዮ ነው አጥፋልኝ። አልፈልግም። እንካ ስልኬን አልፈልግም። ያዙ ስልኬን አይደለም አልፈልግም። በቃ አልሰራም። ለምን ነው ፈጣሪ እኔን ስቃይ ግን የምታበላኝ? ምን አደረኩት? እንደዚህ አስኛች ተረጋጊ። እሺ አሁን ከጫካ ላይ ከወደቀ እኮ ልጅ ማንም አያነሳውም ወይ ገሉት ሊሆን ይችላል። እስኪ ለምን በጎ ነው የማስበው? እኔ ለሱ ጥሩ ነገር ያስብለታል እንዴ? እሺ ከአንድ ቦታ ጥሎት ቢሆንስ በምን አውቃለሁ? ገሎት ቢሆንስ እንዴት ነው በጎ ነገር የማስበው እኔ ለሱ? ለምን አስወጣችኝ? በቃ ለምን አስወጣችኝ? እኔ ሰው በስብሽ ብቀር ይሻለኛል የሱ ስቃይ ከማይ። በቃ ተረጋጊ እስኪ። እኮ ግራ ስለገባኝ እኮ ነው እስኪ እናወራ ያልኩሽ እራሱ። እንደ አድራሻውን ካልነገረ ስልክ የማያነሳው የሆነ ቦታ ጫካ ላይ አላውቅም። እኔ ጥሩ ነገር እያሰበለት አይደለም ልጁ ሲጀመርም። በዚህ ፊት ወገውን የሆነ ቦታ ወይ ተቀጣጥሮ ሊሆን ይችላል። እኔ አላውቅም። እንዴት እንደዛ ሊያደርግ ይችላል? እሱስ እኔን አይፈልገኝም ለእኔ ያዝንልኝም ማለት ነው? በስልሽ እንደዚህ ያደርጋል ሲጀመር። እስኪ ተረጋጊ መጀመሪያ። ለምን ታለቅሻለሽ አንቺ? እንዴ አላለቅስም። እኔ ጥሩ ነገር አላውቅም። ተረጋጊ። በቃ እንትን አታልቅሽ በእግዚአብሔር። እስኪ ነገሮችን ለመፍታት ሞክር እስኪ። ምን ማድረግ እንዳለብን እናስብ። የት ነው እሺ የምናገኘው? ስልኩ አድራሻው እንዴት ነው የምናገኘው? እኮ እሱ መፍትሄ እኮ እንፈልግ ብዬሽ እኮ ነው አንቺን ማውን የጠራሁሽ አይደል? የት ነው መፍትሄ?
ስታመም ህመሜ ስቸገር ችግሬን አስታዋሽ ጠያቂ መዋሌ ማደሬን ስለ ጤንነቴ የምታስብልኝ እንዴት ካንተ ርቄ ምን ሰው ይውጣልኝ እንዴት ሰው ይውጣልኝ ምልክትና የሆነ ያለበት ነገር ማን ብናውቅ አላውቅም። እኔ እንዲፈለግልን እናርግ እኮ እሱ መፍትሄ እኮ ነው ያልኩሽ። አሁን ማልቀስ ምንም የሚያመጣው ነገር የለም እኮ። እኔ እንዴት ነው የማላለቅሰው? እኔ ለእኔ ብሎ ነው ሲጀመር እንደዚህ ሆኖ በቃ ወይም የሆነ ነገር አላውቅም። እስኪ ተረጋጊ እስኪ። እኔ ግራ ገባኝ ከእውነት። ለምን አስወጣችሁኝ? ለምን እዛው በዝሽ አልቀርም ነበረ? እኔ ደስተኛ ሆናለሁ እንዴ? እኔ ወጥቼ ደስተኛ መሆን መስሎት ነው እሺ እኔን ያስወጣኝ? ነፍሴ ተይ አትዘኝ ላጽናናሽ ከዋይታ ከማልቀስ ይሻላል አይከፋም ዝምታ